አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዲሁም ሰላም ውድ ቤተሰቦቼ እንግዲህ በጣም ጠፍቼ ነበረ በጣም ይቅርታ የጠፋሁትም ብዙም አልተመቸኝም ነበረ ግን ብዙ የቀረስኩት ቪዲዮ አለ ኤዲት አድርጌ ፖስት ማድረግ ነው ያልተመቸኝ በሌላ ስራ ትንሽ ቢዚ ስለነበርኩኝ እንግዲህ ዛሬ ደግሞ በአዲስ ነገር መጥቻለሁኝ ይቺ ሮዛ እህታችንን ዩቲዩብ ሁላችሁም ታውቃታላችሁ ወደ 40,000 ገደማ አላት ማሻአላ ቲክቶክም ላይ ታውቃታላችሁ ብዬ አስባለሁ የሷ ቪዲዮ ተቆርጦ በጣም እየተዛዞረ አይቻለሁኝና ዛሬ ቤቷ መጥቼ ለየት ያለ እንግድነት ተቀብላን ፏብለን ያዋል ነው እንግዲህ በዚሁ አጋጣሚ ለምን አልቀርጽላቸውም ብዬ ነው የመጣሁት እንግዲህ ላይክ ሼር ሰብስክራይብ አድርጉልኝ እንደዛ ካበረታታችሁኝ አልጠፋም እመጣለሁኝ ብዙ አዳዲስ ነገሮች አሉኝ እነሱን ይዤ የቀረስኳቸው ብዙ ነገሮች ስላሉ ፖስት አደርጋለሁኝ ግን ቪው የለውም አካውንቴ አሁን ላይ ቪው የለውም እንደ በፊቱ አይደለም በፊት 18,000 15,000 ምናምን ታይቷል አሁን ግን ትንሽ ቀነስ አድርጓልና ይሄም ደግሞ እናንተ ናችሁ የቀነሳችሁት መጨመሩት መቀነሱም እናንተ ናችሁና ሼር አድርጉልኝ እንደ ቲክቶክ ኮፒ ሊንክ አድርጉልኝ ነበር ሼር ሰብስክራይብ አድርጉልኝ እንግዲህ እህቶቼ እቺ እህታችን ኢክራም ትባላለች እሷው ሮዛ ጋር ያገኘኋት የቡታጀራ ልጅ ነች ካሁን በኋላ አንጠፋም በሷም አካውንት በኔም አካውንት አብረን ተደጋጋሚ እንመጣለን ከእህታችንም ሮዛ ጋር በተመቻት ሰዓት እና ልጋብዛችሁ ሁለቱንም ሰላም ይበላችሁና እንቀጥላለን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወደና ተከበራችሁ ቻናላችሁ ቤተሰቦቼ እንዴት ናችሁ ሰላም ናችሁ ወይ ስራ ጤና ሁሉ ሰላም ነኝ ጋር ሁሉ ሰላም ነው አልহামዱሊላህ እና የኔም ተመልካቾች ሁላችሁም ሰብስክራይብ እና ላይክ ሼር ሰብስክራይብ አድርጓት ሰግናለሁ ተደጋጋሚ እንመጣለን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ የበድያ ቤተሰቦች እንበል አዎ እንደምናችሁ ደህና ናችሁ ወይ እኔ ደህና ነኝ አልহামዱሊላህ እኔ አዲስ ነኝ ያው ያላችሁትም እየሄዳችሁ ሰብስክራይብ እንድታደርጓት እኔንም እንድታበረታቱኝ በአላህ ስም ጠይቃችኋለሁ እና ውዲቶቼ አብዛኛ ከዛ ሴት መጡ ያ ብዙ ጉልሎች አሉ እንግዲህ ያው ዩቲዩብ ካፍታችሁን ብትመጡ ይጠቅማችኋል እና እዚህኛ ደግሞ ገደፍ እናረጋቸዋለን እናንተ ደግሞ እኛን አበረታቱን እዛ ያላችሁ ቪዲዮን እስከ መጨረሻ እዩት አያችኋለሁ ውዲቶቼ ካሁን በኋላ መመጣው ያው ካሮዚም ከሷ ከኢክራም ከባለቤቷም ደግሞ እሷም እንደዛው የተለያየ ቪዲዮዎችን ይዘው ይመጣሉ እንግዲህ እኛ አረብ ሀገር ስንኖር የሰው ቤት ሁሉ ጊዜኛ ለምንድነው የሰው ቤትም ብቻ እዛም ከሰው ቤት ወተንም ማለት ነው ሁሉ ጊዜ እንደምላችሁም ሀገራችንም ላይ ሚዲያው ላይ ከሰራን የተለያየ ስራዎችን ከሰራን ሐቂቃተን ማንለወጥበት እዛም ማናገኝበት ምንም አይነት ምክንያት የለም እንደውም ብዙ ሰው ምን አለኝ መሰለ እዛ ቆየሽ ልመለስ ነው ግን እዛ ቆየሽ ምናምን ሲሉኝ ማለት ነው እዚህ ተመችቶኝ ነው ስል እንዴ ለመጀመሪያ ጊዜ እዛ ተመችቶኝ ነው የሚል ሰው አሉኝ ማለት ነው እኔ የተመቸኝ ያለውን ነገር ተቀብዬ አምኜ ስለመጣውበት ነው አንድ ሁለተኛ ደግሞ ኑሮ ውድነት አረብ ሀገርም አለ ከኮሮና በኋላ የትም አለ ግን ደግሞ ባለው ሁኔታ ተቀብዬው ጥሬ ሚዲያም ላይ ምንም ላይ እኖራለሁ ብዬ ራሴን ስላሳማንኩ ነውና ሁላችሁም ለመመለስ መቾከል ሳይሆን እዚሁ ባላችሁ ነገር መጣር ሌላው ደግሞ አንድ ትልቅ ነገር ማለት ነው በተደጋጋሚ እንመጣለን ኢክራም እንግዲህ እዚህ ከመጣችሁ ምን መስራት እንዳለባችሁ እዚህ ከመጣችሁ በኋላ የምትመለሱበትም ችግር ደግሞ ምንድነው ከማህበረሰቡ ጋር የሚሄደው ነገር ተዋህዶ ሰርቶ ማግኘትን ስላልቻለን ነው በቃ ደካሞች ሆነን ነው የምንመለሰው ብዬ ነው ማስበው ሶሷ በምን መታለች በአዲስ ሌት በሚል ነገር ደሴ ላይ አንድ ልጅ አይቼ ነበር እንደውም አህመድ ወልዶ ኢንተርቪው አድርጓት ስኪታማ ሆና ምናምን ያዩዋት ልጅ ነበረች ከአረብ ሀገር መታ ብዙ አሉ ግን ይሄ ሌሎች እህቶቻችን ደግሞ እንዲያበረታታ እንደዚህ እንደ ኢክራም ደግሞ አዲስ ነገር ይዘው መተው እኛንም ሊያበረታቱ የሚችሉ ነገሮች ሊጠቅሙ ሊያስተምሩ የሚችሉ ነገሮች ይዘው የሚመጡ ሰዎችን ወላሂ ይሄ ግዴታችሁ ነው ሰብስክራይብ ላይክ ኮሜንት ማድረግ ማለት ነው ምክንያቱም ግዴታችሁ ነው ያልኩት እናንተም ይጠቅማችኋል ለሷም ይጠቅማታል ማለት ነው የመጣችበትም ስራ በዶሮ እርባታ ጀምራለች ከአረብ ሀገር የመጣችው 3 ወር ነው 2 ልጆች አሏት ባለ ትዳር ነች እና አበረታቷቸው ሌላንም ሰው እናበረታታለንና እሷንም እንድታበረታቷት በሷ ቻናል እንመጣለን ቲክቶክ ላይ ለቅላችኋለሁኝ ከሮዛም ጋር እኔ አብዝቼ ብቻ ያወራውኝና የሷን ለመግለጽ ፈልጌ ነው እና እንመጣለን ባዳዲስ ነገሮች ጠብቁን አበረታቱን እንዲሁም ስትመጡ ደግሞ ከኛ ጋር
ተባብረን ሰርተን ስኬታማ መሆን እንችላለን። ሌላው የሚይዘው መኪናና የተለያየ ነገር ባንይዝ እንኳን ራሳችን ችለን ዘና ብለን የምንኖርበትን ነገር ሰርተን አናጣም እዚህ ማለት ነውና አብሽሩ አላህ ያግዛችሁ። ሁላችሁንም የምትሉት ነገር ካላችሁ እስኪ በሏቸው። ወላሂ ዋና ደግሞ መተባበር ነው። አሁን እናንተ ካልተባበራችሁ እናንተ ስትመጡ ደግሞ እንደዛ ነው እና ስለዚህ ውዲቶቼ ቪዲዮአችንን እስከ መጨረሻ ይሁንን አበረታቱን እና እናንተም ስትመጡ ደግሞ አብረን የበለጠ ደግሞ በብዙ ነገሮችን የሰራነው ነገር አገራችን ደግሞ ምን ሰርተን እንደምንኖር ለእናንተ ያው ታዩታላችሁ ማለት ነው። ስለዚህ ውዲቶቼ ያው አገር ደግሞ አልገባም ምን ይበላለሁ ምን ይጠጣለሁ አትበሉ። አላረስቁ ካላይ ነው ሰልበላ እናድርም ወላሂ ብዙ እንደውም ሮዚ ብዙ ልጆች ምን ይላሉ መሰለሽ ከዛ ለመምጣት እንዴ ኑሮ ኮድ ነው። ባለፈ እንደው ምን አይነት እንትን ያየው ነበር መሰለሽ እዛ ቤንዚሉ ጦርነቱ ያለው እዛ ነው። በቤንዚልና በናፍጣ መወደድ ምክንያት ጦርነቱ ያለው አረብ ሀገር ነው። ኑሮ ውድነቱ ያለው ሀገር ነው። ምንድነው ያለው ነበር። በዚህ አጋጣሚ ባለፈው በዛች እንትን ማለት ነው በጣም የሆነት ለበል ጭንቀት ላይ ውስጥ ገብቼ ነበር እኔ ምክንያቱም እኛስ የሆነ ነገር አድርገን ከኛ የባሰ ሰውስ በራብ ይሞታል የሚል ነገር የሆነ ጭንቀት ውስጥ ነበርኩት። ወላሂ ላዚሙን አላህ ደግሞ ያው እንግዲህ ያው ያን ሁሉ ነገር አልፈን ለዚህ የበለጠም ደግሞ አሁን ደግሞ መረጋጋት ሁሉ ነገር ቀንሷልስ ግን እንደ በፊት አልገባም። ይፋ አልወጣም ወላሂ ይፋ አልወጣም። ያው ቤንዚንም ቀንሷል ይላሉ እንጂ ያው እንደ በፊት ነው ያለው እና አላህ ሰላሙን ያምጣልን። አሁን ከትላንት ወደ ራሱ በእንደዚህ አይነት ቪዲዮ ሰርቻለሁ። እንደ በፊት ነው ያለው ግን ትንሽ ቀንሷል። አሁን ሱካር ደግሞ ከ40 ነበረ ከ50 ነበረ ከ20 ገብቷል። አዲስ አበባ ሌላ አሁን ወራቤ ደግሞ 200 ብር ነው። እዚህም አሁን እኔ ቦታውን ከ20 ነው ግን ወራቤ ደግሞ 200 ብር ነው አሉ። ሁሉም ነገር ትንሽ እየቀነሰ ነው አልহামዱሊላህ። ዋናው ደግሞ ሰላም ሲሆን ነው እኛም ሰላም ምን ነው። ሁሉ ነገር ጦር ከሆነ ከባድ ነው። ሀገራችንን ሰላም ያርግልን። እናንተም ዱአ አድርጉ። ምን ይዤ ልግባ ያው ባይኖራችሁም ታሚማሽ የሚሰሩ ልጆች አላችሁ። ብዙ ልጆች እግራቸው አብጦ የሚልኩልኝ ነገሮች አሉ። ብር የለኝም ይላሉ። ጤናችሁ ይዛችሁ አድገቡም እንዴ? ጤና የሚመስል ነገር የለም። ጤናችሁ ከተመለሰ እኮ አገር እንኳን ሌላ ቀይራችሁ አትሄዱ። ወላሂ አሁን እኔ ማለት ነው እኔ እንጃ እነሱ ተባብረው ደሏት የሚያደርጓት አላቅም ብቻ እንደዚህ ነገር አታውሪም ይላል። አላህ ይወቀው ፈርትን አውጣው። አሁን አንድ ነገር የሆነ ነገር አርጋለሁ ብቲ ማለት ነው። በዚህ በፊት ሰይድን እንዴት እንዳረጉ አላየሽም? ከዱባይ እንደሚወጣ አረጉት። እኛ ለሰው ለራሱ እኛ ለሰው ለኛ ለአበሻ ራሱ ጨካኝ ነን። ምን እንደሚመጣብን አይታወቅም። ከጤናችን ከገባን ትልቅ ስለዚህ ሀገር ለማምጣት መፍራት መቻል የለባቸውም። ለሰው ክፉ ማታስቡም ጥሩ ነገር ማሰብ ለራሳችንም ጥሩ ነው። ግን እቺ ምድር ደግሞ ይዘናት አንቀመጥም። ብንቀመጥም መቼ እንደምንሞት አናውቅም። ስለዚህ መልካም ነገር ሰርታችሁ ብታልፉ ለሰው ክፉ ባታስቡ ጥሩ ነው እና አብዛኛው ይሄ ነው የምላችሁ ውዲቶቼ። ፍቅር ለሰው ክፉ አታስቡ። ፍቅር ይኖራችሁ። ያው ብትመጡ ፍቅር ካለ ወላሂ ቆሎ በልተን እንኖራለን ነገራችን ላይ እና ውዲቶቼ አሁንም የላችሁ ነገር ምን አለኝ ምን የለኝም አትበሉ። ያመማችሁ ስራ አትስሩ። አገራችሁ ግቡና ታከሙ። አሁን እኔ ስመጣ ወላሂ ላዝም ምንም ነገር ይዤ አልመጣው አልነበረኝም። ብዙ ነገር የተሰደብኩ አለው እስካሁን ራሱ አሁን ባለፈው ራሱ የደና ቤት ይዘሽ ቪዲዮ ትቀጫለሽ ያለኝ ሰው አለ። ከሚዲያ የመጣ አይደለም። ከሚዲያ ይሄ የቂና ሰው ነው። ከሚዲያ የመጣ እንደዚህ ከመዳም ቅመሞች አይደለም። አሁን የኔ ደና ቤት ባይኖርኝ ደና ቤታችን እኮ መቃብር ውስጥ ነው ያወጣው። ደህና ቤት ያለውም እኮ ሰርቶ ይዘና አንሄድም እኮ አሁን ያን ሰው እኮ ሲናገር አለማሰቡ ነው እንጂ ያን ቤተው እንደናም ፎቁን በሰራው ይዤ ሄዳለሁ ወላሂ አልሄድም ጭራሽ። እኛ የሰራነው ይዘነው የምንሄደው መልካም ስራችን ብቻ ነው ከኛ ጋር የሚሄደው። በወለድነው ልጆች ባላችን ይዘን እናታችን ይዘን አንሄድም። በሚንወደው ጓደኞች ይዘን አንሄድም። መልካማች ስራችን ብቻ ነው ከኛ ጋር የሚሄደው። ስለዚህ አንዳንዴ ሞት አለብኝ ብላችሁ ከእንትናችሁ አስቡ። ወላሂ አይ ትክክል ነገራችን ምላሳችሁ ቆጥሩ። ስትጽፉ ራሱ ምንድነው የምጽፈው? ከኋላችሁ የጻፍኳት እንትን ምንድነው የሚታመጣው? ሚላሴስ ምንድነው የሚመጣው? በፊት ዱንያ አኼራ ላይ ይከፍላል ይላል። በአሁኑ ሰዓት ያወጣሻትን ሚላስ አትዊል አታድርም፣ ወዲያው ነው የምትመጣ። ወላሂ ግን ኔጌቲቭ ነገር እንትን ይሄ ለምሳሌ ጥሩን ነገር
አበረታተው የሚጽፉ ለራሳቸው ኸይር ውስጣቸው ስላለ ኸይር ነው። ግን መጥፎ የሚጽፉና መጥፎ የሚያወሩ ሰዎች አትጥላያቸው። ለምን ታውቂያለሽ? ያንቺ የጥንካሬ ጀርባ ነው የሚሆኑት። ነገር እነሱን እንትን ለማለት ጠንክረሽ እንድትሰሪ ነው የሚያደርጉት። እሱማ ትክክል ነው። ስለዚህ አላህ ያበረታሽ። ደግሞ አንድ ልለው የምፈልገው ነገር እውነት ለመናገር እቺ እህታችን ዛት እጅግ በጣም እያበረታታችኋት ያላችሁ እህቶች ናችሁ። በዋነኝነት ለምለም የተንቢ ሁሉ ጊዜ ሰዎችን እንዳበረታች ስራ እንዳስጀምረች ነው። ባይዘዌ ይሄ ምንድነው የሚባል አባባል አለ አይደለ? አሳውን ከምትሰጠው አሳ ማጥመድ ስለምደው እንደሚባለው ለምለም ጋር ትክክለኛ የሚሰራ አባባል ይሄ ነው። በቃ ማለት ይሄ የሆነ ለጊዜያዊ ሰታ ቪዲዮ ከመቅረጽ ይልቅ ቪዲዮ እንዴት ሰርተሽ ማግኘት እንዳለብንና በቃ በምንም ነገር በተቻለው ያክል ተንቀሳቅሶ ሰርቶ እንዲያገኛ ሰውን መንገድ ትጠርግለታለች። ሌላው ሰው ጀርባውን ለማዞር ወደኋላ አይልም። ትንሽ ከናንተ ከተሻለ እይታውም በጣም እንትን ነውና አላኩል ያህል ግን እዚህም ለመግባት ፈርታችሁ የሚመጣውን ነገር ፈርታችሁ ታማችሁ እዛ እየሰራችሁ ለውጥም እንደዚህ አይደለም። ምንም ነገር እኔ በመደፈር አምናለሁ፣ በመሞከር አምናለሁ። የሆነን ነገር ካልሞከራችሁት ምን እንደሆነ እንዴት እንደሆነ አታውቁትምና ሞክሩት። አሁን ኢክራም ከመጣች ትንሽ ጊዜዋ ነው። ከባለቤቷ ጋር ሆና ይዛው የመጣችውን ስራ አስቡት። ያንን ስራ ካልሞከረችው ካላየችው ታትርፍበት፣ ትክሰርበት፣ ትጠቀምበት አታውቅምና ዋናው ጀምራ ማየት፣ ተወኩል ማድረግ፣ በአላህ ላይ ተወኩል አድርጋ እንግዲህ የሚረዝቅም አላህ ነው። አላህ ነው የሰራኸውንም ነገር የዘራነው ፍሬ እንዲያደርግ የሚያደርገው ለፍሬ የሚያበቃው አላህ Subhanahu Wa Ta'ala ነው። በሱም ተወኩል እያደረግን ሰበብ ማድረስ ነው እንጂ የግድ ይሄ ቢሄድ ውድነቱ ምናምን እያልን ተማሪዎች ስለዚህ አብሽሩ። እዚህ ለመምጣት አትፍሩ፣ ለመሞከርም አትፍሩ። አላህ ያግዛችሁ። የሰው ሀገር ከባድ ነው፣ ሁላችንም አይተነዋል። ለዛም ነው እኛንም ማበረታቱን። ምክንያቱም ነገ እናንተን እኛ ማበረታታት እንችላለን። የዛሬ እናንተ ለኛ ላይክ ሼር የምታረጉት ሰብስክራይብ የምታረጉት ነገር ነገ ስትመጡ ልክ አሁን ለምለም እንደምትደግፈው ለምለም እንደምታግዘው እናንተን እኛ ማገዝ እንችላለን። ዛሬ የምትወረውሩት የሆነ ነገር ነገ ለራስ ነው የሚባል ነገር አለና እኔ በዛምናለሁኝ። አበዛውባችሁ መሰለኝ ጠፍቼ ማልቼ ካሁን በኋላ እኔ በየቀን ነው የምፖስተው። ከነሱ ጋር ብዙ አዳዲስ ነገሮች ጠብቁ። ለእናንተ የሚያስፈልግን ነገር የምትፈልጉትን ነገር ማየት የምትፈልጉትን ነገር ዞሬ ከማሳየት ወደ ኋላ አልልም። በፊትም የያዙኝ ብዙ ነገሮች ነበሩ፣ የተለያዩ ስራዎች። አሁን ላይ ኢንሻአላህ ፍሪ ነኝ። በሙሉ በሚችለው አቅም ለመምጣት ቃል እገባለሁ። ከኢክራም ከባለቤቷም ከሁሉ ከነሮዛም ጋር አብረን እንመጣለን ስላችኋለሁ ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።